ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲ ዛሬ በእንግሊዝ ፕሪሚየር ሊግ ጨዋታዎች ሽንፈትን አስተናግደዋል። ዛሬ እንግዲህ ከትልልቅ ክለቦች ማሸነፍ የቻለው ማንቸስተር ሲቲ ብቻ ነው። እነዚህ ውጤቶች ታዲያ በርካቶችን ዛሬ እያነጋገሩ ይገኛሉ። በተለይም ሊቨርፑል እንግዲህ በክሪስታል ፓላስ የተሸነፈበት ጨዋታ እጅግ ድራማዊ የሆነና ሊቨርፑል እንግዲህ በመጨረሻ ደቂቃ ግብ አስቆጥሮ ያሸንፋል ተብሎ ሲጠበቅ ነው ግብ አስተናግዶ የተሸነፈው ማለት ነው። በነገራችን ላይ ክሪስታል ፓላስ እንደምታውቁት ሊቨርፑልን አምና የዘንድሮ ውድድር ዓመት ሊጀመር ሲል ማለት ነው የኮሚኒቲ ሺልድ ዋንጫ ላይ ተገናኝተው ክሪስታል ፓላስ አሸንፎ ኮሚኒቲ ሺልድን ከሊቨርፑል እንደነጠቁት እናስታውሳለን። ታዲያ ዘንድሮ ደግሞ በፕሪሚየር ሊጉ 5 ተከታታይ ጨዋታ ሳይሸነፍ የተጓዘውን ሊቨርፑልን እንግዲህ በማሸነፍ የጉዞውን እንግዲህ ገተዋል ማለት ነው። በነገራችን ላይ የክሪስታል ፓላስን የመጀመሪያ ግብ ኢስማኤል አሳር ነበረ ለክሪስታል ፓላስ ማስቆጠር የቻለው። በርካታ ኳሶችንም በመጀመሪያው አጋማሽ ክሪስታል ፓላሶች ስተው ነበረ። ነገር ግን እነዛን ያልተጠቀሟቸውን ኳሶች በመጨረሻ ዋጋ አስከፍሏቸው ልክ በ87ኛው ደቂቃ ላይ የሊቨርፑሉ ተጫዋች ፌዴሪኮ ቼሳ ግብ አስቆጥሮ ጨዋታው ወደ አንድ አቻ መጥቶ ነበረ። ታዲያ ብዙዎች በዚህ ሰዓት እንደምታውቁት ሊቨርፑል ዘንድሮ ከ90 በኋላ በርካታ ግቦችን እያስቆጠረ አሸንፏል። ይህንንም እንደዛው አስቆጥሮ ያሸንፋል ብለው እየጠበቁ በነበረበት ሰዓት ዳኛው እንግዲህ የጨመሩት ደቂቃ 6 ደቂቃ አልቆ ልክ 98ኛው ደቂቃ ላይ የቀድሞ የአርሰናል ተጫዋች የነበረው ኔኪታ እንግዲህ ሊቨርፑል ላይ በጣም አስገራሚ ግብ ነው ያስቆጠረው። እንግዲህ እሷን በማስቆጠር ክሪስታል ፓላሶች ሙሉ 3 ነጥብ ከሊቨርፑል ይዘው እንዲወጡ አስችሏቸዋል ማለት ነው። ታዲያ ሊቨርፑል በውድድር ዓመቱ የመጀመሪያ ሽንፈቱን ለመቀበል ተገዷል። በዚህም ታዲያ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ እዛው 15 ነጥብ ላይ ሆኖ እንዲመራ ተገዷል። በሌላ ጨዋታ ማንቸስተር ዩናይትድ በብሬንትፎርድ የ3-1 ሽንፈት ነው የደረሰበት። እንግዲህ ሩበን አሞሪም በማንቸስተር ዩናይትድ የመቆየታቸው ነገር አጠራጣሪ እየሆነ መጥቷል። ለብሬንትፎርድ እንግዲህ ቲያጎ 2 ግቦችን እንደዚሁም ጄንሰን 3ኛ ግቧን አስቆጥሮ ሼሽኮ በማንቸስተር ዩናይትድ የመጀመሪያ ግቡን ቢያስቆጥርም ዩናይትድን ከሽንፈት መታደግ አልቻለም። ብሩኖ ፈርናንዴዝ ደግሞ የፍጹም ቅጣት ምት አግኝቶ በውድድር ዓመቱ 2ኛ የፍጹም ቅጣት ምቱን ስቶ ማንቸስተር ዩናይትድ 3-1 በሆነ ውጤት እንዲሸነፍ ምክንያት ሆኗል ማለት ነው። በሌላ ጨዋታ ቼልሲ በብራይተን በሜዳው የ3-1 ሽንፈትን ነው ውድ አድማጭ ተመልካቾች ያስተናገደው። በነገራችን ላይ ቼልሲ በ24ኛው ደቂቃ በፈርናንዴዝ አማካኝነት ግብ አስቆጥሮም እየመራ ነበረ። ነገር ግን በ53ኛው ደቂቃ ቻሎባ ወጣባቸው በቀይ ካርድ። ታዲያ ከዛም በኋላ ዳኒ ዊልቤክ፣ ዴኩፐር እና ዊልቤክ በድጋሚ በ92 በ90 +10 ወይም በ100ኛው ደቂቃ እንደዚሁም በ77ኛው ደቂቃ ባስቆጠሩት ግብ ብራይተኖች እንግዲህ ቼልሲን 3-1 ማሸነፍ ችለዋል ማለት ነው። በሌላ ጨዋታ ደግሞ ማንቸስተር ሲቲ በሜዳው አዲስ አዳጊውን በርንሌን አስተናግዶ 5-1 በሆነ ውጤት ሲያሸንፍ ኤርሊንግ ሃላንድ በ90 እና በ93ኛው ደቂቃ 2 ግቦችን ማስቆጠር ችሏል። ታዲያ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ከዛሬ ጨዋታዎች በኋላ ምን ይመስላል ብላችሁ ከጠይቃችሁኝ ሊቨርፑል በ15 ነጥብ ፕሪሚየር ሊጉን ይመራል በአስደናቂ ሁኔታ። ብታምኑ ባታምኑም ክሪስታል ፓላስ በ12 ነጥብ ሁለተኛ ደረጃ ላይ ነው የሚገኘው። እስካሁን ድረስ በፕሪሚየር ሊጉ ምንም አይነት ሽንፈት ያልገጠመው ቡድን ክሪስታል ፓላስ ብቻ ነው። ታዲያ ከሊቨርፑል ጋር ያለው ነጥብ ክሪስታል ፓላስ ወደ 3 ጠቧል ማለት ነው። በሶስተኛ ደረጃ በርንማውዝ በ11 ነጥብ ሲገኝ ማንቸስተር ሲቲ በ10 ነጥብ አራተኛ ደረጃ ላይ ይገኛል። ነገ ቀሪ ጨዋታ ያለው አርሰናል በ10 ነጥብ 5ኛ ደረጃ ላይ ሲገኝ፣ በነገራችን ላይ አርሰናል ነገ ከሜዳው ውጪ ኒውካስትል ዩናይትድን ድል ማድረግ የሚችል ከሆነ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 2 በማጥበብ በፕሪሚየር ሊጉ ሁለተኛ ደረጃ ላይ መቀመጥ ይችላል ማለት ነው። ስለዚህ ዛሬ የሊቨርፑል መሸነፍ ነገ አርሰናሎች ኒውካስትል ዩናይትድን የማሸነፍ ግዴታ ውስጥ ገብተው ነው ጨዋታቸውን የሚያደርጉት። ኒውካስትልን ማሸነፍ የሚችል ከሆነ የዋንጫ ፉክክሩ ገና ካሁኑ እጅግ ደምቆ ይቀጥላል ማለት ነው። ዛሬ ሽንፈት ያስተናገደው ማንቸስተር ዩናይትድ ደግሞ 14ኛ ደረጃ ላይ ለመቀመጥ ተገዷል። ውድ አድማጭ ተመልካቾቼ ፈጣንና በየዕለቱ ወሳኝ የሁሉንም ቡድኖች መረጃ ማግኘት ከፈለጋችሁ ይህንን ቻናል መቀላቀል አለባችሁ። ሰብስክራይብ በማድረግና ቤተሰብ በመሆን የአርሰናል፣ የሊቨርፑል፣ የማንቸስተር ዩናይትድ፣ የቼልሲ፣ የማንቸስተር ሲቲ መረጃዎችን ማግኘት ትችላላችሁ።
ትችላላችሁ። ይህ ሁለተኛው ቻናሌ ነው፣ አብርሃም ፍቅሬ ኦፊሻል 2 ማለት ነው። ያኛው ቻናል እንግዲህ ከ20 ሺህ በላይ ተከታዮችን አፍርቶ ተወዳጅነትን አትርፏል። ይህም በቅርቡ ጀምረ ነው፣ ገና ካሁኑ ተወዳጅነትን እያተረፈ ነው። ስለዚህ ሰብስክራይብ በማድረግ ሀገር ውስጥም ከባህር ማዶ ያላችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።